ትዳር ውስጥ ከገባው በኋላ የመጀመሪያዎቹ ቀናቶችን ጥሩ ጊዜ ብናሳልፍም ከሚስቴ ጋር ከዛ በኋላ ግን ለወራት አብሬያት መተኛት ፈጽሞ አልቻልኩ። ለምን ካልሽኝ ደግሞ ምክንያቴ በጣም የሚገርምሽ ነው። እናንተ ሴቶች ሁሉም ጋር ይሁን አላቅም፣ ከጓደኞቼ ጋር በማወራ ጊዜ ግን ብዙሃን ቤት ውስጥ ያለ ችግር መሆኑን እየተነገረኝ ነው። ትዳሩ ስትገቡ ማን እንደሚሰጣችሁ ባላቅም አንድ በጣም ትልቅ ሹራብ፣ በጣም ወፍራም ቱታና ምን የሚያክል ቲሸርትን እንደ ስጦታ ይሁን ከማን እንደሚሰጣችሁ ባይታወቅም ሁላችሁም ይዛችሁት የምትገቡት ትልቁ ቅርሳችሁ ይመስለኛል። እኔ የለመድኩት ዓለም የለመድኩት ህይወት ጭራሽ ተገላቢጦሽ ሲሆን እዚህ ቤቴ ስመጣ ሚስት ብዬ ያገባኋት ሴት ደግሞ ልክ ከስራ ደክሞኝ እቤቴ መጥቼ አስቤ ተመኝቼ የምመጣው ሌላ፣ እሷ ሆነ የምትጠብቀኝ ደግሞ ሌላ ነው። ትልቅ ሹራብ አላት፣ ወፍራምና ሰፊ ቲሸርት አላት። ሰፊ ቲሸርቷን ለብሳ ትልቅ ሹራቧን ደርባ እዛውም ላይ ደግሞ ወፍራሙ ቱታዋ አይቀርም እሱን ለብሳ ሻሹም ታስሮ አላቅም ብቻ መለስተኛ ቁም ሳጥን ሆና ትጠብቀኛለች። ገና ሳያት በንዴት ጭስስ ስላለሁ ብዙ ነገሮችን አስታውሳለሁ። ወደ ኋላ እመለሳለሁ። የፍቅር ጊዜን አሳልፌ ተላፍቼ ስቄ ተጫውቼ ወደ መኝታ ልሄድ ይቀርና 5 ደቂቃ ከጎኗ መቀመጥ እንኳን አስጠልቶኝ ወደ ስራ ይገባለሁ። ኮምፒውተሬን ከፍቼ ቀጥታ ከቀን የቀረ ለነገ ያልኩትን ስራ ማታውን አጠናቀቀዋለሁ። ጀርባዬን ሰጥቼ አድሬ እንደተደበርኩ ወደ ስራ ይሄዳለሁ። አንድ ካፌ ላይ ቁጭ ብዬ ማኪያቶን እየጠጣው ሳስብ አንዴ ፈገግ አንዴ ደግሞ በቁጣ ውስጥ እየናረ ብቻዬን አወራለሁ። የገጠመኝ ተገላቢጦሽ ህይወት ግርም ይለኛል። ትዳር ግን ምንድን ነው? በደስታ በነፃነት ቀለል አድርጎ እየፈነጠዙ እየተደሰቱ መኖር ነው? ከሚያስደስተን ከሚያፈቅረን ከሚያስቀናን ከሚያቃጥለን ሰው ጋር እየተቃጠልንም እየተዝናናንም እየተደሰትንም የምንኖረው ነው ደስ የሚለን? ወይንስ ሚስቴ የትም እንደማትሄድ ማንም እንደማይነካት ማንም እንደማያያት እርግጠኛ ነኝ። እንኳን ለአንድ ቀን ስራ ደርሶ ለመምጣት ይቀርና ለወራት ከሀገር ብወጣ ከቤቴ ከአካባቢ ብርቅ ቤቴም ትዳሬም ሚስቴም ጥቡቅና ንጹህ ሆና እንደምትጠብቀኝ እርግጠኛ የሆነኩባት ሴት እቤቴ ያለች። ነገር ግን ልክ ማታ ስገባ አፕታይቴ ሁሉ ተዘግቶ ደስታና እርካታዬን አጥቼ ምንድነው ህይወት ብዬ ልክ እንደ ወንደላጤነት ጥቅልል ብዬ የምተኛ ሰው መሆኔና ከትዳር ውስጥ የምፈልገው አንዱን ፓርት እንደው ሰው ስለሆንኩ ስለፈለግኩኝ ብቻ እንደ ነገሩ ሆኖ የምኖርበት ህይወት ነው። ይህ ነገር ለወራት ቀጠለ። እሷም ይመስለኛል ዝም ብያት እየተበሳጫቸው ጀርባዬን እየሰጠዋት ስተኛ ግራ ተጋብታለች። አንድ ቀን ግን ከጓደኞች ጋር ስናወራ እስኪ ንገራት፣ መናገር እኮ አለብህ፣ ምናልባትም ደግሞ የማታ ልብሶች የሚሆኑ ቆንጆ ነገሮችን እሷ ላታቅ ትችላለችና ስጦታ ገዝተ ይዘህላት ሂድ አሉኝ። እነሱም ለሚስቶቻቸው ሲገዙ እኔም ለሷ እስኪ በዚህ ልሞክር ብዬ ገዝቼ ይዤላት ገባሁኝና ባክሽ ከዚህ በኋላ ውዴ ማታ ማታ እነዚህ ልበሺ፣ ከፈለሽ ሌላም ጭማሪ ገዛልሻለሁ ብዬ ስሰጣት ገና ስታየው ደንግጣ በርግጋ ቆመች። ምንም አላለችኝም። እሺ ብላ ተቀብላ አሁንም አስቀምጠው ያንኑ ሹራቧን ያንኑ ቱታዋን ከለሩ ይቀያየር ንጽህናውም የተጠበቀ ይሁን እንጂ ያንኑ ለብሳ መጣች። ንድድ አልኩኝና ምን ሆነሻል? ከነዚህ ልብሶች ጋር ምንድነው ያለሽ? ከነዚህ ብቱቶች ጋር ምንድነው ያለሽ ብዬ አንቧረኩባት። ምን ነው አለችኝ። ለምንድነው እነዚህ ልብሶች የምትወጃቸው? ማን ነው ይሄን ሰዓት ለብሽ እሱ ፊት አትቅረቢ ብሎ የመከረሽ ወይም የነገረሽ? በጣም ነው የሚያስጠሉኝ። ሁለተኛ እነዚህ ለብሰሽ እንዳላይሽ ብዬ ሌላ ሰው ሆንኩባት። በእርግጠኝነት እንደዚህ ሲሆን እንደዚህ ስቆጣ አይታኝም ስለማታቅ ደንገጥ አለችና አይ ብርድ ስለሆነ እኮ ነው፣ ብርድ ይመታኛል ለዛ ነው አለችኝ። በጣም ሳኩኝ። እናቴ ትዝ አለችኝ። እናቴ እንደዛ ነበረች። ደራርባ ረማሚ ምንድነው ስንላት ብርድ ይመታኛል ትለኝ ነበረ። ሁሌም ለእናታችን ምን እንደምንላት ግራ ስለሚገባን ረማሚ የምን ብርድ ነው ወይ ቀነስ አድርጊው ምናምን እንልና ግን ሰው ያመኛል ብርድ ይመታኛል ሲል ምን ሊባል እንደሚችል ግራ ስለሚገባኝ እናቴንም ዝም እላት ነበር። እሷንም አንቺ እኮ ወጣት ነሽ፣ ገና ልጅ ነሽ፣ የምን ብርድ ነው ይሄ? የቤተሰብ የማሚ ተጽዕኖ ሳይሆን አይቀርም፣ ምንም የሚመታሽ ብርድ የለም
አይዞሽ እስኪ ሞክሪው አልኳት። እንደ ነገሩ እሺ ብላኝ ዝም አለች። ነገር ግን አሁንም አልቀየረችውም። ምናልባት አሁን ደብሯት ነው ወይ አሁን አዲስ ሆኖባት ነው፣ ነገ ከነገ ወዲያ ታረገው ይሆናል ብዬ መጠበቅ ጀመርኩ። ሀውለት ታምኝኛለሽ? እንደዛው እንደተጠቀለሉ እንደዛው እንደገዛሁላት ከነገ ከዛሬ እያልኩኝ ያንኑ ልብሷን ትንሽ ቀየር ብቻ አድርገው ከምናልባት ውፍረቱ ሳሳ ያለ ትንሽ ከመጀመሪያው ሻል ያለ ሹራቧን ቱታዋን እያደረገች ትጠብቀኛለች እንጂ ምንም የተለወጠ ነገር አልነበረም። 1 ወር ሙሉ እንደዛ ሆነ። ከገዛሁለት በኋላም ለወራት አልታረጋቸውም። እንዴት ብዬ መናገር እንዴት ብዬ ማስረዳት እንዳለብኝ ራሱ ግራ ስለገባኝ ታውኳት። ይቺ ያልኩሽ ፍቅረኛዬ አላስቆም አላስቀምጥ እያለችኝ ነው። አንድ በህይወት የተረዳሁት ነገር ሰዎች አላደርገውም አልቀርበውም አልነካውም ያሉትን ነገር ሊነኩ የሚችሉባቸው ብዙ ፈተናዎች ብዙ ውድቀቶች አሉ። በመሃል ይህን እያየሁኝ ስመጣ ትናፍቀኝ ጀመር። ለእህቶቼ ነው ዛሬ መልእክቴ። የወይባ ጢስ፣ ሳሙና ባዝ፣ ስቲም ባዝ መጠቀም የምትፈልጉ ዛሬም እንደተለመደው ጋላክሲ ስፓና ወይባ ጢስን ሰጀስት አረጋችኋለሁ። እዛ ቤት ስትሄዱ የምታገኟቸው አገልግሎቶች ከዚህ በፊት በነበሩትም ቪዲዮዎች ገልጬላችኋለሁ። ዛሬም የምገልጽላችሁ ይሆናል። አንደኛ ትሪትመንታቸው፣ የባለሙያዎቿ ትሪትመንታቸው እጅግ በጣም ደስ ይለኛል። በስነ ምግባር በበጎነት የሚይዟችሁ ባለሙያዎች ናቸው ያሏት። ሁለተኛ ደግሞ የምትጠቀማቸው ከቂቤ አንስቶ እስከ ወይባ ጢሱ ድረስ ማርና ሁሉም ሰውነታችሁ ላይ የሚያርፉ ግብአቶች ንጹህና ምንም አይነት ነገር ያልተቀላቀለባቸው ነው። ሌላ ደግሞ ቂቤን የማትወዱ ቂቤ መጠቀም ለማትፈልጉ እህቶቼ እዛው የአቮካዶ ኦይልንና ሌሎች ኦይሎችን ጨምሮ ቀላቅለው የሚያዘጋጇቸውን የዘይት ግብአቶች ተጠቅማችሁ መግባት ትችላላችሁ። ሺያ በተርና ኮኮናት በተርንም እንደ አማራጭ ቂቤ ለማትወዱና ጾም ላይ ለሆናችሁ እህቶቼ አዘጋጅታላችኋለች። ቂቤ የማትጠቀሙ ብዙ አይነት የዘይትና የቅባት አማራጮች ስላሉ እሱን መጠቀም ትችላላችሁ። ሄዳችሁ ሞክሩት፣ ትወዱታላችሁ። አድራሻዋ ቁጥር 1 ቤተል ቢጫ ፎቅ ፊት ለፊት አፕል ፕላዛ ከርቡ ላይ በኮብልስቶኑ መንገድ ከርቡ ላይ ታገኙታላችሁ። ቁጥር 2 ጀሞ 1 ሩት ህንፃ ግራውንድ ላይ ታገኙታላችሁ። ስልክ ቁጥሯን አስቀምጬላችኋለሁ። በዚህ እየደወላችሁ ቀጠሮ ማስያዝና መምጣት ትችላላችሁ። ይህን ማስታወቂያ አይታችሁ ለምትሄዱና በግሩፕ ለምትሄዱ የ15% ቅናሽ አለ። እንዲሁም ደግሞ ለምሽሮች ለየት ያለ ፓኬጅን አዘጋጅታ ጋላክሲ ስፓና የወይባ ጢስን ሞክሩት፣ ትወዱታላችሁ። ቴንክ ዩ ሶ ማች። እንደዘምወዳት እንደዘማፈቅራት ሴት እንደመሆኗ መጠን አሁን ደግሞ ቤቴ ውስጥ ያለው ክፍተት፣ ቤቴ ውስጥ ደስታ ማጣቴ፣ እንደምፈልገው ነገሮች አለመሆናቸው እንድናፍቃትና እሷ በፈለገችኝ ሰዓት በደወለችልኝ ቁጥር እንድገኝላት አደረገኝ። ፍቅረኛዬ መቼም እኔን ልትረሳኝ አትችልም፣ መቼም እኔን ልትተወኝ አትችልም። ግድ የለም እይበት፣ ዞሮ ግን እግሬ ላይ ትወድቃለህ፣ ትመጣለህ፣ እኔን ነው አግብተህ የምትኖር እያለች ትዝትብኛለች። በስልክ ትዝታለች፣ በቴክስት ትዝታለች፣ ደውላ አግኝታኝ ትዝታለች። ስፈልግ ይህ ነገር ቸግሮኛል ገንዘብ ላክ ትለኛለች። ደስ ብሎኝ ነው ምልክላት። እናና እንደዚህ ነገር አምሮኛል ጋብዛይን ትለኛለች። ደስ ብሎኝ ወስጄ ጋብዛታለሁኝ። ነገር ግን እኔ ዝሙትን እጠላለሁ፣ ውስልትናን እጠላለሁ። ገና ፍቅረኛዬ ጋር ተገናኝተን ቡና እየጠጣን አይኗ እንኳን ትኩር ብሎ ያይን ሲጀምር ልቤ ይብረከረካል። እችኛዋን ሚስቴን የካድኳት የናቅኳት እሷም ላይ የወሰለትኩባት ስለሚመስለኝ አይኔን እሰብራለሁ፣ ፊቴን አዞራለሁ። እሷ ግን ከተውኳት በኋላ ካገባው በኋላ በእርግጥ ይመስለኛል ጥፋቷን አውቀዋለች። በምን ምክንያት እኔን እንዳጣችኝ ገብቷታል መሰለኝ። ባገኘችኝ ቁጥር ሙሉ ትኩረቷን እኔ ላይ አድርጋለች። ያ መቅበጥበጧን አይኗም ወደዚህ ማለቱን ትተዋለች። ሁሉም መንፈሷ ከኔ ጋር ሆኖ እኔ ላይ የሙጥኝ ብላ የኔን ትኩረት ለመሳብ ደግሞ መሞከር ጀመረች። እኔ ደግሞ እሷን ባገኘው ቁጥር ከእሷ ጋር በተደዋወልኩ ቁጥር በናፈቀችኝ ቁጥር ባሰብኳት ቁጥር ይችኛዋ ሚስቴን የካድኳት ስለሚመስለኝ ልቤ ትጨነቃለች። አይኔን ከአይኗ አሸሻለሁ፣ እጄንም ከእጇ አርቃለሁ። ሙሉ መንፈሴን ከእሷ አርቄ በውጥረትም ሞላለሁ። ወደዛ ወደ ጠላሁት ውስልትና ልገባ ነው እንዴ? ወደዛ ወደ ፈራሁት ኃጢአት ልመለስ ነው እንዴ? እያለ ልቤ ይጨነቃል። እንደዛም ሆኖ ግን ስትደውልልኝ ስትፈልገኝ ና ስትለኝ እየበረርኩ ይሄዳለሁ። ታዲያ የግንኙነት የውስልትና መጀመሪያው ማሰቡ፣ መፈለጉ፣ መሮጡ አይደል? ቀጣይ የሆነው ከዛም ያልተሻለ ነው ይለናል። በፓርት 3 እንገናኛለን።